ሰላም። አንዳንድ ሰዎች በሚሰጡኝ አስተያየት በመጀመሪያዎቹ የለውጡ ብልጽግና የሚባለው ከመምጣቱ በፊት የዶክተር አብይ ስርዓት የመጣ ጊዜ ደጋፊ ነበርክ፣ አሁን ደግሞ ለምን ተቃወምክ ብለው አስተያየት ይሰጡኛል። አዎ ደጋፊ ነበርኩ። ምክንያቱም ጠቅላይ ሚኒስትሩ ያን ጊዜ ይናገሩት የነበረው ነገር ነው፣ በመስማት ነው። ሙሉ ስልጣን ስላልነበራቸው ሀሳባቸውን ይናገሩ ነበረ። ሀሳባቸውን ሲናገሩ ሀሳባቸው ገዢ ስለነበረ እኔ የምፈልገው ኢትዮጵያ ውስጥ ቢሆን የምለው አይነት ስለነበረ ደገፍኳቸው። ሲጀመር በመጀመሪያ ደረጃ እኔ ድጋፌ የነበረው ከዶክተር አብይ የበለጠ ለአቶ ለማ መገርሳ ነበር። በመጀመሪያ ገና ዶክተር አብይ እንደ ፓርላማ ቀርቦ የጠቅላይ ሚኒስትርነቱን ቦታ ከአቶ ኃይለማርያም ደሳለኝ ከመውሰዱ በፊት ይጻፉ የነበሩ ነገሮች በብዛት የዶክተር አብይን ገጽታ ግንባታ የሚያሳዩ ብዙ ሰዎች ይጽፉ ነበር እና ጥቂት ሴሌክትድ የሆኑ ሰዎች ናቸው። ከዚህ በፊት በማህበራዊ ሚዲያ የምናውቃቸው አይደሉም የሚጽፉት ሰዎች። ፌስቡክ ላይ የሚጽፉ አልነበሩም፣ ጋዜጣ ላይ የሚጽፉ አልነበሩም። የዛን ጊዜ ሴሌክት የሆኑ ሰዎች ስለ ዶክተር አብይ አጋነው ይጽፉ ነበር። ስለዚህ እኔ ደግሞ ገጽታ ግንባታ ነው እያልኩ ሁሌ በጽሁፋቸው እንትን እየገባው ኮሜንት አደረግ ነበር። ለምን? ልቤ የነበረው ለማ መገርሳ ጋር ስለነበር። ምክንያቱም በፖለቲካ አቋሙ በሚናገራቸው ነገሮች አላደለም ይሄ በእውነተኛ የወንድነት ካራክተሩ ለማን የበለጠ ከዛ በፊትም ስለማውቀው ነው አቶ ለማ መገርሳ። ስለዚህ እሱን ሳፖርት አደረግ ነበር። በመጨረሻ ግን አቶ ለማ ራሱ በቦታው ላይ እሱን ከተካው ኦኬ ሰውዬ እኔ ማላውቀው የሆነ የተለየ ችሎታ ያለው ነው ማለት ነው ብዬ መደገፍ ጀመርኩ። ደገፍኩ። ድጋፌ አንድ ለውጥ ከመፈለግ ነው። ሁለት ህወሓት ተመልሶ እንዳይመጣም ከመፈለግ ነው። ህወሓት ምክንያቱም ተመልሶ ከመጣ ደግሞ ሌላ 27 ዓመት ሊቆይ ይችላል የሚል ስጋት ስለነበረኝ ህወሓትን ከመጥላት ህወሓትን የምጠላው በሰውነቱ ሳይሆን በተግባሩ ነው። አንዳንድ ሰዎች አሁን ሰሞኑን ስለ ህወሓት ሲናገር ብዙ ሲንጫጩ ሰማለሁ። ይሄ እናንተ ጋር ያለው እውነት ሌላ ነው፣ እኛ ጋር ያለው እውነት ሌላ ነው። የግድ ውሸት የተነገረንን እኛ እሱን ተቀብለን ምን ያህል አሳመናቸው የሚለውን ነገር ካያችሁ እኛ ምንም አላመንም። በህወሓት ደረጃ የተደረጉ ነገሮች ከጦርነቱም ጀማሪ እሱ መሆኑን መላው የኢትዮጵያ ህዝብ እንደዛ ነው የሚያምነው። ይሄ የኔ ሀሳብ ግልጽ ስለወጣ አይመስላችሁ። በተረፈ ከህዝቡ ጋር ከትግራይ ህዝብ ጋር የሚገናኝ ነገር የለውም። የትግራይ ህዝብ እንደ ኦሮሚያ ህዝብ ነው፣ እንደ አማራ ህዝብ ነው፣ እንደ ደቡብ ህዝብ ነው። ኢትዮጵያዊ ነው። ከህዝቡ ጋር ችግር የለብኝም። ማንም ሰው ችግር ያለበት አይመስለኝም። ከህዝቡ ጋር ችግር ያለበት ሰው የጤና ችግር ነው የራሱ። ህዝብን የሚጠላ የለም። ህዝብን በደፈና አንድ አይነት ነው ብሎ የሚል ጤና ያለው ሰው አይደለም። ስለዚህ እኔ ከትግራይ ህዝብ ጋር ችግር የለብኝም። ህወሓት ግን ሻገተ፣ በሰበሰ፣ እሱም ተዋረድ በሰበስኩ ብሎ ብዙ ጊዜ ተናግሯል። ተመልሶ መምጣት የለበትም። ከትግራይ ህዝብ ማናት ላይ መውረድ አለበት ነው የኔ ሀሳብ እንጂ የሆነ በፕሮፓጋንዳ የተነገራችሁ በቲቪ የተነገረውን ነገር እንድደግም የምትፈልጉ እኔ እድሜ ከዚያ ያለፈ ነው። ሌላውን ነገር እንተውና እድሜ ከዚያ ያለፈ ነው። እንደ ህፃን ልጅ እንዲበል ብለኸኝ ምል አይደለሁም። የራሴ ማመዛዝንበት እንትን አለኝ። የተረዳሁትን እውነት ነው ያልኩትን እናገራለሁ። እና አንዳንዶች ስትንጫጩ ገርማችሁኛል። አንዳንዶቻችሁ ጭራሽ ዛቻ ይላካችሁልኝ ያላችሁ አታስቁኝ፣ በጣም አታስቁኝ። በውጭ ሀገር በስደት ዓለም ኦርጋናይዝ የሆነ የማፊያ ቡድን እንዳለ በብሔር በምናምን የተደራጀ ወንጀል የሚሰራ እንዳለ ሁሉ ይታወቃል። እንኳን እኔ መንግስታቶች ያውቃሉ። ኤኒዌይስ ይሄ ለኔ አይሆንም፣ ሌላ ሰው ጋር ሞክሩት። በተረፈ የብልጽግና መንግስት በተግባሩ ነው ሲናገራቸው የነበረው ነገሮች። ኦኬ ጥሩ ነገሮች ስለነበሩ መደገፍ ነበረብኝ። ወደ ተግባር ሲገባ ስለ እናቶች የነበረው ግምት ያኔ መጀመሪያ ላይ ለሴቶች ስልጣን እስቲ ያኔ ስንት ሚኒስትሮች ነበሩ ሴቶች የነበሩት? 50% ነበሩ አይደል? የት አሉ? ስለ እህቶች የነበረው ንግግር ሰውየው ስለ ሀገር፣ ስለ ህዝብ፣ ስለ እኩልነት ሁሉም ሰው እኩል ሆኖ የሚኖርባት ኢትዮጵያ መሰረታለሁ ሲል የነበረው ሰውዬ በየቦታው ላይ እናቶች ሲገደሉ፣ ሴቶች ሲደፈሩ ምንም አይነት ስሜት ያልሰጠው መንግስት በዛ ቀጥዬ ልደግፈው አልችልም። አንዳንድ ሰዎች የሚያነሱት ከተማ በጣም እያለማ እንደሆነ የሚያምሩ ነገሮች እያደረገ እንደሆነ እኔ በሌላ መንገድም አየዋለሁ። ከዛ ቦታ ላይ የተነሱ ሰዎችስ ወዴት እየሄዱ ነው? እኔ ዲሞክራሲም እየተካሄደ ነው ብዬ ነው ማምነው። አዝናለሁ። ከዛ ቦታ ከተማ መልማቱ ጥሩ ነው፣ የሚያምር ነገር መሰራቱ ጥሩ ነው። እዛ የሚሰፍሩት ሰዎች ማን ናቸው? የተወሰኑ ማህበረሰቦች ናቸው ወይስ ሁሉም ኢትዮጵያዊ እየሰፈረ ነው? እሱንም አያለሁኝ። ስለዚህ ይሄ ስርዓት በአጠቃላይ የነበረው
ግምገማና በፊት ይሆናል ብለን ያሰብነው የተለያየ ሆኖ ተገኘ። የሚናገራቸውን ነገሮች አያደርግም። በአፍ ብቻ ነው ሁሉ ነገር የሚያታልለው። በተግባር የሚያደርጋቸው ነገሮች በጣም እኩይና ሰውን የሚያስለቅሱ ነገሮች ነው እያደረገ ያለው። እንዴት አድርጌ ልደግፈው እችላለሁ? ሰው ሆኜ ሰው ሆነ እኮ በሚደረጉ ነገሮች አይተህ ልጅህም ቢሆን እኮ ከሆነ ልጅ ጋር እየተጫወተ ያኛው ልጅ ሲበድል ካየ ልጅህ እንዴት ትደግፈዋለህ? ህሊና የሚባል ነገር እኮ አለ እና ብልጽግና ሊደገፍ የሚችል ፓርቲ አይደለም። እኔ አይደለሁም ህፃን ልጅም ሊደግፈው የሚችል ፓርቲ አይደለም። አዎ ሰዎች እንጀራ ሊበሉ የሆነ የዕለት ጉርሳቸውን ለማግኘት የተቸገሩ ሰዎች ሊደግፉት ይችላሉ። አዎ ጌታችን አለቃችን እያሉ ሊኖሩ ይችላሉ። እናም በግሌ ከደጋፊነት ወደ ተቃዋሚነት የሄድኩት ራሱ ብልጽግና በሚያደርገው ነገር ነው። ኦሮሚያ ክልል በር ተዘግቶባቸው በተጨፈጨፉት ዜጎች ከሌላ ቦታ መጥታቸዋል በሚል ብቻ ሌላ ክልልም እንደዚሁ ብኒሻንጉል የተለያየ ቦታ ይሄን ነገር መቆጣጠር ማይችል ሰው ከእገታ ማያድን ሰው ታፍኖ ገንዘብ አምጣ የሚባል ልጆች ታፍነው ገንዘብ ካልሰጡ የሚገደልበት ሀገር ላይ እንደዚህ አይነት ሀገር ላይ ያለ መንግስትን መደገፍ ለህሊና ከባድ ነው እና በፊት የደገፍኩት እውነት መስሎኝ ነው። እኔ አልጸጸትም። ያኔ የሚናገረው ትክክል ነበረ፣ ደገፍኩት። አሁን ደግሞ የሚያደርገው ትክክል አይደለም፣ እቃወመዋለሁ። ይህ የኔ ሀሳብ ነው። በተረፈ ህወሓትን ስቃወም ብልጽግናን ደግፋለሁ ማለት አይደለም። ብልጽግናን ስቃወም ህወሓትን ደግፋለሁ ማለት አይደለም። ወይም ሌሎች ፖለቲካ ፓርቲዎችን ደግፋለሁ ማለት አይደለም። እኔ በግሌ ለሀገሩ ጥሩ ነው ብዬ ያልኩት ማንኛውም ሰው ነገ ከጥፋቱ ተመልሶ ቢያስተካክል ደግፈዋለሁ። ማንኛውም ግን በጥፋቱ ላይ እየሄደ ከሆነ በእኔ እምነት ጥፋት ነው ብዬ ካሰብኩ አልደግፈውም። ይሄ ነው እውነታው። ሌላ አይምሰላችሁ እንጂ እኔ ከብልጽግናም ሆነ ከህወሓት የሚያቆራኝ ነገር የለኝም። ግን እንደ ሀገር እንደ ኢትዮጵያ ስታየው ጥሩ ከሰሩ ትደግፋቸዋለህ፣ መጥፎ ከሰሩ ትነቅፋቸዋለህ። ይሄው ያለው ነገር። አልተረዳችሁም? ግልጽ ከሆነ ይሄ ነው መልእክት። ታዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።